ለምንድነው በመንፈሳዊ ህይወታችን ውስጥ ማደግና መለወጥ እንደ ሸክም የከበደን? በ1960ዎቹ አካባቢ ሳይኮሎጂስት ማርቲን ሴሊግማን እና ቡድኑ ያደረጉት አንድ እጅግ አስገራሚ ጥናት ነበር። ውሾችን መውጫ በሌለው ክፍል ውስጥ ዘግተው መጠነኛ ኤሌክትሪክ ሾክ ለቀቁባቸው። ውሾቹ መጀመሪያ ላይ ለማምለጥ በኃይል ታገሉ። ነገር ግን ምንም ያህል ቢጨረጨሩ ማምለጥ እንደማይችሉ በተረዱ ጊዜ ተስፋ ቆርጠው መሞከራቸውን ሙሉ በሙሉ አቆሙ። የሚገርመውና አሳዛኙ ነገር ግን ቀጥሎ የሆነው ነው። ተመራማሪዎቹ እነዚህን ውሾች ወስደው በቀላሉ ዘሎ መውጣት ወደሚቻልበት ሌላ ክፍል አስገቧቸው። በሩ ክፍት ነበር። ትንሽ ዘለል ቢሉ ነፃ መውጣት ይችሉ ነበር። ግን አብዛኞቹ ውሾች ይህንን አላደረጉም። ዝም ብለው እዛው መሬት ላይ ተኝተው ማቃሰትን መረጡ። ለምን ከተባለ ምክንያቱም አእምሮአቸው አንድ አደገኛ ፕሮግራም ቀርጾ ነበር። የኔ መንቀሳቀስ ምንም ለውጥ አያመጣም፣ ምንም ባደርግ የሚቀየር ነገር የለም የሚል ድምዳሜ ላይ ደርሰው ነበር። ውሾቹ ምላሽ እየሰጡ የነበሩት ፊት ለፊታቸው ላለው እውነታና ለተከፈተው በር ሳይሆን በውስጣቸው ለታተመው የውድቀት ታሪክ ነበር። ሳይኮሎጂ ይህንን ሁኔታ የተማርነው ተስፋ መቁረጥ ወይም learned helplessness ይለዋል። ብዙዎቻችን በመንፈሳዊ ህይወታችን የሚሰማን ልክ እንደነዚህ እንስሶች ነው። ለምሳሌ አስቡት፣ ያንን የሱስ ወይም የዝሙት ኃጢአት ለማቆም ቃል ገብታችሁ ለሳምንት ያህል በብርታት ቆዩና በአንድ አጋጣሚ ትወድቃላችሁ። በዛች ቅጽበት አእምሯችሁ የሚነግራችሁ ምንድነው? አያደል ምንም ብትሞክር አታሸንፈውም፣ ዝም ብለህ ተገዛለት፣ ይሄ ያንተ ተፈጥሮ ነው ይላችኋል። ወይም ደግሞ ዘውትር ሌሊት ተነስቶ ለመጸለይ ፕሮግራም ታወጣላችሁ። መጀመሪያው ቀን ይሳካላችኋል፣ በሁለተኛው ቀን እንቅልፍ ያሸንፋችኋል፣ በሶስተኛው ቀን ግን አትሞክሩትም። ለምን? ምክንያቱም ልክ እንደነዛ ውሾች የኔ ጥረት ለውጥ አያመጣም ብላችሁ ስላመናችሁ ነው። ይህ የሽንፈት አስተሳሰብ በመንፈሳዊ ጡንቻችሁ ላይ እንደ ካንሰር ይሰራጫል። ውድቀትን ከማስታወስ አልፋችሁ ገና ሳይመጣ ቀድማችሁ ትተነብዩታላችሁ። ችግሩ ደግሞ ከጅምሩ መውደቃችሁን ካመናችሁ ለእግዚአብሔር ለመታዘዝ ያላችሁ ፍቅርና አቅሙ ሙሉ በሙሉ ሽባ ይሆናል። ለዚህ ነው ይህን ውስጣዊ ሽባ ማንነት እንዴት እንደሚሰራ ማወቅ ያለብን። ምክንያቱም በአመዝ ጮሆ እግዚአብሔርን እጠላለሁ አይልም። ይልቁንም ምን ዋጋ አለው ካለህበት አታምልጥም ብሎ በሽክሽክታ ያደክማችኋል። ከእግዚአብሔር ጋር ለመራመድ ያላችሁን አቅም ውጥጥ አድርጎ ይጨርሰዋል። ነገር ግን እውነተኛው ድራማ የሚጀምረው እዚህ ጋር ነው። ይህ ሽባው ማንነታችን ብቻውን አይደለም የሚሰራው። ከጀርባ ሆኖ በሰበብና በምክንያት የሚደግፈው እኛ ግን በደንብ የማናስተውለው ከአዳም የወረስነው እልከኛ ስጋዊ ማንነት አለን። ባህሪውን በደንብ ለመለየት እንድንችል የውስጣችን ፈርዖን ብለን እንሰይመው። እነዚህን ሁለት ማንነቶች በደንብ ለመረዳት አንድ ጥያቄ ልጠይቃችሁ። በመንፈሳዊ ህይወታችሁ ወደፊት መሄድ ያቃታችሁ መራመድ አቅቷችሁ ነው ወይንስ ካላችሁበት ቦታ መነሳት ስላልፈለጋችሁ ነው? ብዙ ጊዜ አልችልም የሚለው የድካም ድምጻችን አልፈልግም የሚለውን አመፀኛ ማንነታችንን መደበቂያ ይሆናል። ምክንያቱም ችግራችን አቅም ማጣት ብቻ ቢሆን ኖሮ መፍትሄው ኃይል ማግኘት ብቻ በሆነ ነበር። ነገር ግን በውስጣችን በፍጹም ደካማ ያልሆነ ሌላ ጉልበተኛ ማንነት አለ። መጽሐፍ ቅዱስ ስጋ የሚለው እኛ ግን እንደ ግትርነቱ የውስጣችን ፈርዖን የምንለው ማንነት ነው። ይህ ማንነት እግዚአብሔር በህይወታችን ላይ ሙሉ ስልጣን እንዲኖረው በፍጹም አይፈልግም። ኦሪት ዘጸአት ላይ እንደምናየው ፈርዖን እሺ ግን አቅም አጣው አላለም። ይልቁንም እታዘዘው ዘንድ እግዚአብሔር ማን ነው ያለው። ዛሬም በውስጣችን ያለው ፈርዖን የሚደራደረው ከአቅም ማጣት ጋር ሳይሆን ከስልጣን ጋር ነው። አልችልም የሚለው ድምጽ ሲረታ አልፈልግም የሚለው ግትር ድምጽ ይተካዋል። በኦሪት ዘጸአት ላይ ፈርዖን የእግዚአብሔርን ህዝብ ላለመልቀቅ የተጠቀመባቸው 4 የድርድር ዘዴዎች ዛሬም የስጋችን መገለጫዎች ናቸው። የመጀመሪያው እዚሁ ምድር ላይ ሆናችሁ መስዋዕት አቅርቡ ነው ያላቸው። ፈርዖን መጀመሪያ ላይ አትጸልዩ ወይም አታምልኩ አላለም። ይልቁንም እዚሁ ግብጽ በኃጢአታችሁ ውስጥ ሆናችሁ አምልኩ ነው ያለው። ስጋችንም የሚለው ይሄንን ነው። ክርስቲያን ሁን ግን ዓለማዊነትን አትተው። መዝሙር ስማ፣ በዚያው ስልክ ግን ቆሻሻ ምስሎችንም አብረይ። ይህ ድብልቅልቅ ያለ ህይወት የፈርዖን የመጀመሪያ ወጥመድ ነው። ሁለተኛ እጅግ ሳትርቁ ሂዱ አላቸው። ፈርዖን ቀጥሎ እንዲህ አለ፣ እሺ ሂዱ ግን ብዙም አትራቁ። ይህ አማኙን ግን ኢየሱስ አትበል፣ ብዙም አታክርር፣ ለስጋ ቦታ ስጥ የሚል የብልጥነት ምክር ነው። ፈርዖን የሚፈራው ከቁጥጥሩ ውጭ እንዳትወጡ ብቻ ነው። ሶስተኛ ወንዶቹ ብቻ ይሂዱ፣ ልጆቻችሁና ቤተሰቦቻችሁን ግን እዚህ ተዋቸው አላቸው። ይህ ማንነት አንተ ተለወጥ ግን ገንዘብህን፣ ማህበራዊ ህይወትህን፣ የግል ፍላጎትህን ለእግዚአብሔር አትስጥ ማለት ነው። ከፊል ታዛዥነት ወይም ፓርሻል ኦቢዲየንስ በማቅረብ ሙሉ ነፃነታችሁን ይነጥቃቸዋል። አራተኛና የመጨረሻው ከብቶቻችሁ እዚህ ይቆዩ አለ። እናንተ ሂዱ ሀብቶቻችሁ ግን እዚህ ይሁኑ ማለቱ ነው። ፈርዖን ልባችሁ የሚከተለው የያዛችሁትን ሀብት እንደሆነ ያውቃል። ስጋችሁ ጌታን ውደድ ግን ምኞትን አትተው ይላችኋል። የሚገርመውና የሚያስፈራው እነዚህ ሁለት ባላንጣዎች ሽባውና ፈርዖኑ ተባብረው መስራታቸው ነው። በመጀመሪያ ፈርዖኑ በገዛ ፍቃዳችሁ አግባብቶና ሰበብ ደርድሮ ወደ ኃጢአት ይመራችኋል። ልክ እንደወደቃችሁ ደግሞ ያ የዛለው የሽባ ማንነት ብቅልና አያደል አንተ መቼም አትለወጥም በማለት በዛለው ህይወታችሁ ላይ የሞት ፍርድ ይፈርድባችኋል። በዚያ ዙሪት ውስጥ እናንተ አመፀኛ ብቻ አይደላችሁም፣ ተጠቂም ናችሁ። ኃጢአታችሁን ተወዱታላችሁ፣ በኃጢአታችሁም ትቆስሉበታላችሁ።
ታዲያ መፍትሄው ምንድነው? ከዚህ ሁሉ የውስጥ ትግል በስተጀርባ አንድ ጥልቅና መራራ እውነት አለ። መጽሐፍ ቅዱስ ዝም ብሎ ደካማ ሰዎች ናችሁ ወይም ትንሽ እርዳታ ያስፈልጋችኋል አይለንም። ይልቁንም በኤፌሶን 2 ላይ በበደላችንና በኃጢአታችን ሙታን እንደነበርን ይነግረናል። ሮሜ 8 ደግሞ የሥጋ ሐሳብ በእግዚአብሔር ዘንድ ጠል እንደሆነ ይናገራል። ኃጢአት በውስጣችሁ ገለልተኛ የሆነ ደካማ ሳይሆን ጠላት ነው። ይህንን ነው ቴዎሎጂያን ቶታል ዲፕራቪቲ ወይም የሰው ማንነት ፍጹም መበላሸት የሚሉት። ታዋቂው የእምነት አባት ጄሲ ራይል ይህንን ሁኔታ ሲያስረዳ በእያንዳንዱ ሰው ልብ ውስጥ ከእግዚአብሔር ተፈጥሯዊ የሆነ የመሸሽ ስሜት አለ። ልክ ወፍ መብረርን፣ አሳም መዋኘትን እንደሚመርጡ ሁሉ እኛም በባህሪያችን ኃጢአትን እንመርጣለን ይላል። እናስተውለው የሚገባው እውነታ ቢኖር በውስጣችሁ ያለው ያ ፈርዖን በጊዜ ሂደት ልቡ አይለሰልስም። የባርነትን ሰንሰለት በድርድር ወይም በትንሽ ማሻሻያ ብቻ ልትበጥሱት አትችሉም። ነፃነታችሁ የሚጀምረው ልለወጥ አልቻልኩም ከሚለው ጭንቀት ሳይሆን ያለ እግዚአብሔር ቀጥተኛ ጣልቃ ገብነት በፍጹም ተስፋ የለኝም የሚለውን መራራ እውነት ፊት ለፊት ስትጋፈጡ ብቻ ነው። በሉቃስ ወንጌል ምዕራፍ 5 ላይ ለ38 ዓመት አልጋ ቁረኛ የነበረውን ሰው ኢየሱስ ተነስተ አልጋን ተሸክመ ሂድ ሲለው ሰውየው ሊከራከር ይችል ነበር። ችግሩ እኮ እሱ ነው፣ መሄድ አልችልም ሊል ይችል ነበር። ግን ሰውየው በዛው ቅጽበት ዳነ። ተነስቶም አልጋውን ተሸክሞ ይዞ ሄደ። ያ ኃይል የመጣው ከሰውየው ወይም ከማጥመቂያው ሳይሆን ከፊቱ ከቆመው አካል ከክርስቶስ ነው። የክርስቶስ ትእዛዛት ሁል ጊዜም ከኃይሉ ጋር ነው አብረው የሚመጡት። እርሱ በሚያዘን በማንኛውም ነገር ውስጥ ለመታዘዝ የሚሆን ጸጋ አብሮ ይሰጠናል። ቃሉ ምን ማድረግ እንዳለብን መናገር ብቻ ሳይሆን የምናደርግበትንም ኃይል በውስጡ ይዟል። ስለዚህ ዛሬ እናንተ ያ የውርደትና የመደንዘዝ ዓመት 38 ዓመት ይሁንም ጥቂት ወራት ክርስቶስ ምን ያህል ጊዜ እንደሆነ ያውቃል። እንደ አመፀኛ ሰው ብቻ አይቷችሁ ኃጢአታችሁን አቁሙ አይላችሁም። እንደ ተጠቂ ብቻ አይቷችሁም ተጎታችኋል እኮ ብሎ አይተዋችሁም። እንዲህ ነው የሚላችሁ፣ ንስሐ ግቡ፣ እመኑ፣ ወደኔ ኑ። እኔ ስለ በደላችሁ ሞቻለሁ፣ ለነጻነታችሁም ተነስቻለሁ። በእናንተ ውስጥ እንዲኖርና አዲስ እንዲያደርጋችሁ መንፈሴን እሰጣችኋለሁ። በመጨረሻ ይህ ሁሉ በተግባር ህይወታችሁ እንዴት ነው የሚታየው? ነገሩ ቴዎሎጂ ብቻ አይደለም። ማክሰኞ ከሰዓት በስራ ቦታ ወይም ሐሙስ ማታ በፈተና ውስጥ ስትሆኑ እነዚህን 5 ግልጽ እርምጃዎች በተግባር ተለማመዷቸው። አንደኛ፣ የድምጾቹን ማንነት ለዩ። ሐሳቡ መተው አልፈልግም፣ ይሄ ነገር እኮ ደስ ይላል የሚል ከሆነ ይሄ ፈርዖን ነው። ነገር ግን በሞክርም አይሳካልኝም፣ እኔ ተስፋ የለኝም የሚል ከሆነ ሽባ ማንነታችሁ ነው። ድል የሚጀምረው ጠላትን በትክክል ለይቶ በማወቅ ነው። ሁለተኛ፣ ምላሹን ገልብጡት። ብዙዎቻችን ለስጋችን ወይም ለፈርዖን እንራራለን፣ ለነፍሳችን ወይም ለሽባው ማንነታችን ደግሞ እንጨክናለን። ይህ መገልበጥ አለበት። ለፈርዖን አትራሩለት። ይህ እኮ ድካም ነው አትበሉት። ይህ ኃጢአት ነው፣ ክርስቶስ አገዛዝህን ሰብሮታል ብላችሁ በጥብቅ ተጋፈጡት። ለሽባው ነፍሳችሁ አትጨክኑባት። ለምን አትጠነክሪም እያላችሁ አትውቀሷት። ይልቁንም ወንጌልን ስበኳት። የአልጋ ቁራኛ ታሪክሽ አብቅቷል፣ ክርስቶስን ያስነሳው መንፈስ ዛሬም ባንቺ ውስጥ አለ በሏት። ሶስተኛ፣ ተደግፎ መጋደልን ልመዱ። ክርስቲያናዊ ሕይወት በራስ አቅም ብቻ መታገል ወይም ደግሞ ምንም ሳያደርጉ ዝም ብሎ እጅ መስጠት አይደለም። ልክ የ38 ዓመቱ በሽተኛ የክርስቶስን ትእዛዝ ሰምቶ አልጋውን ተሸክሞ እንደተራመደ ሁሉ እናንተም በጸጋው ላይ ተደግፋችሁ እርምጃ መውሰድ ይኖርባችኋል። አራተኛ፣ ዛሬ አንድ እርምጃ ውሰዱ። 10 እርምጃ ሳይሆን አንድ ብቻ። ያ ሽባው ሰው ያደረገው አንድ ነገር ነው፣ አልጋውን ተሸከመ። ሱስ የሚያስቸግራችሁ ስልካችሁ ላይ ከሆነ ስልኩን ሌላ ክፍል አሳድሩት። መንፈሳዊ ድርቀት ሲሰማችሁ ከመዝሙረ ዳዊት 1 ምዕራፍ ብቻ ጮክ ብላችሁ አንብቡ። በትንንሽ ታዛዥነት ውስጥ ነው መራመድ የሚለመደው። አምስተኛ፣ ማንነታችሁን ከውድቀታችሁ ለዩ። ይህ ከሁሉ በላይ ወሳኝ ነው። እናንተ ሱሰኛ፣ ተቆጪ ወይም ግብዝ አይደላችሁም። እናንተ በክርስቶስ አዲስ ፍጥረት ናችሁ። የምትታገሉት አዲስ ማንነት ለማግኘት አይደለም። ውድቀታችሁ ማንነታችሁን አይቀይረውም። ያ ደጋግማችሁ የምታርፉበት በሰበብና በትዝታ የደከማችሁበት ምንጣፍ ቤታችሁ አይደለም። እናንተ የተፈጠራችሁት የአልጋ ቁራኛ ሆናችሁ እንድትቀሩ ሳይሆን ከንጉሱ ጋር በነፃነት እንድትመላለሱ ነው። ኢየሱስ ክርስቶስ ወደ እናንተ ተጠግቶ ተነስ ተነሺ ሲላችሁ በድካማችሁ ላይ ያፌዘበት አይደለም። ይልቁንም በዛ በሞተው በዛለው ማንነታችሁ ላይ የትንሣኤን ሕይወት እየዘራበት ነው። ይህ ትእዛዝ ብቻ አይደለም፣ ኃይልም አለው። እርሱ ተነሱ ካላችሁ መነሳት ትችላላችሁ። እርሱ ተራመዱ ካላችሁ ሰንሰለቱ ተበጥሷል ማለት ነው።